በአክብሮት ተሞልቶ እናንተ ፊት በመቆሜ አምላኬን አመሰግናለሁ። በሰው ሀገር በባዕድ ምድር ብቻችሁን እንዳላችሁ ተሰምቶኝ ነበር። ነገር ግን ታላቁ አምላክ እግዚአብሔር ከእናንተ ጋር እንዳለ ተመልክቻለሁ። በጉልበታችሁ በላባችሁ ሰርታችሁ ለመኖር የወሰናችሁ አንበሶች ናችሁ። እጆቻችሁ ጠንክረው ሰርተዋል። በሌሊትም በቀንም በማይታመን ሙቀት ግንባራችሁ ላይ የሚንጠባጠበው ላብ ለልጆቻችሁ ትምህርት፣ ለቤተሰቦቻችሁ መብል፣ ለሀገራችሁ ክብር የሚሆን ወርቅ ነው። በቤሩት ጎዳናዎች ላይ ስትራመዱ ማንም የእናንተን ጥንካሬ ላያይ ይችላል። ነገር ግን እኔ በዓይኔ በብሌኑ አይቼዋለሁ። ልባችሁ እንደ ኢትዮጵያ ተራራ ጠንካራ፣ እንደ ወንዞቿ ጥልቅ፣ እንደ ጥቁር አፈሯ ለጋስ መሆኑን ተመልክቻለሁ። አሁን በመከራ ውስጥ ናችሁ። በሰው ሀገር መኖር ቀላል አይደለም። ቋንቋው፣ ሕጉ ብዙ ሁኔታ ላይ መቻችሁ ይችላል። ብቸኝነት ይዟችኋል። ናፍቆት ልባችሁን ይበላዋል። ጭንቀት በድካማችሁ ላይ ተጨምሮ እንደ ከባድ ሸክም ይሰማችኋል። ግን በዚህ ሁሉ መከራ መሃል እናንተ ዛሬ ቆማችሁ አልተሸነፋችሁ፣ እንደ ዘንባባ እያፈራችሁ። በዚህ ቀን ደስ ያለኝ ነገር ቢኖር እናንተ ራሳችሁን በሚገባ የምታከብሩ ክቡር መሆናችሁን ማየት ነው። ፍቅርና አክብሮት ላሳያችሁኝ፣ እንደ ወንድማችሁ ለተቀበላችሁኝ፣ የእናንተ እንግዳ ተቀባይነት፣ የእናንተ ፍቅር ልቤን በጣም ነክቶታል። አትርሱ ወንድሞቼና እህቶቼ፣ ሁላችሁ ከዛሬ ጀምሮ ከዚህ ቀን ጀምሮ ፈጽሞ በክብርና በፍቅር በጸሎት አረሳችሁ። በምታገለግሉበት ቀን፣ በምታለቅሱበት ሌሊት፣ በምትደክሙበት ሰዓት እኔ ከእናንተ ጋር በሀሳብ አብሬያለሁ። እግሮቻችሁ ቢደክሙ ልቦቻችሁ ግን እንዳይደክሙ፣ እንደ ዘላለማዊ የኢትዮጵያ ፀሐይ እናንተም አንድ ቀን ክብራችሁ ይወጣል። ቃላቶቼ ትንሽ ቢሆኑም ፍቅሬ ግን ትልቅ። ተስፋ አትቁረጡ። እያንዳንዱ ሰዓት ከመከራ ወደ ደስታ አንድ እርምጃ ነው። እናንተ በህልማችሁ ውስጥ ታላላቅ ናችሁ። ዛሬ ከባድ ቢሆንም ነገ ግን ቀላል ይሆናል። ጥንካሬያችሁ በውስጣችሁ እንደ እሳት ሲነድ አሁን እዚህ ጋር ቆሜ እንመለከተዋለን። ማንም ሊያጠፋው አይችልም። ለእናንተ፣ ለቤተሰቦቻችሁ፣ ለትውልዳችሁ ኩራት ናችሁ። ተዋጊ ናችሁ። በህይወት ባላችሁ ቁጥር ድል አድራጊዎች ናችሁ። ይህን ደግሜ ይናገራል። በጉልበታችሁ በላባችሁ ሰርታችሁ ለመኖር የወሰናችሁ አንበሶች ናችሁ። እጆቻችሁ ጠንክረው ሰርተዋል። በሌሊትም በቀን ልባችሁ ጠንካራ። ወዳችኋለሁ፣ አከብራችኋለሁ፣ ሁሌ ጸልይላችኋለሁ። ቤሩቶች አንደኛ ናችሁ። እንደዚህ ያልኩ ማስታወሻ ጽፌያለሁ እና ይህንን ወደፊትም መጽሐፌ ላይ ጽፋለሁ። እግዚአብሔርን ስለእናንተ አመሰግናለሁ። በርቱ። ህይወት ይቀጥላል። ይሳካላችኋል። አሜን ነው። ለጌታ ክብርና ጭብጨባ። አሁን ስልካችንን እንዘጋለን።